ስለጠራችሁኝ አመሰግናለሁ። ዘካርያስ እባላለሁ። ሙሉ ስሜ ዘካርያስ ሮቤል ይባላል። አገልጋይ ነኝ። የተወልጄ ያደግኩት 4 ኪሎ ሰፈር ውስጥ ነው። አሁንም ያለሁት ቤላ ነኝ። አግብቻለሁ። 2 ልጆች አሉኝ። አንድ ቆንጆዬ ሚስት አለችኝ። ጌታ ይባረክ። በጣም የምወዳቸው እና አሁንም ጌታ ረድቶኝ እያገለገልኩ ነው ያለሁት። ትውልዴ አሁን የተናገርኩት 4 ኪሎ ነው። አስተዳደጌም ያው እዛው ሰፈር ውስጥ ያደግኩት። ያው ሰፈሩ የሚታወቀው በ4 ኪሎ ሲባል መቼም ብዙ ሰው የሚያውቀው ያው ጥሩ ታሪክ የለውም፣ ግን ደስ የሚል ሰፈርና የሚወደድ ሰፈር ነው። አሁን ያው ፈርሶ ተበታትነናል እንጂ የጥንቱ የ4 ኪሎ ልጅ ነኝ። መቼም 4 ኪሎ ስትወልደ ማትረሳው ብዙ ነገር አለ። ያው ሰፈር ውስጥ ትጫወታለህ፣ ሰፈር ውስጥ ብዙ ነገር ታደርጋለህ እና የማረሳቸው ታሪኮች ብዙ ጊዜ እኛ ሰፈር ውስጥ ብዙ ጊዜ የምናሳልፈው ያው የህንድ ፊልሞችን እያየን ስለነበረ በተለይ ደግሞ እኛ ቤት ውስጥ ደግሞ ፊልም ሲታይ ስለነበረ እና በጣም ማረሳቸው ታሪኮቼ እነሱ ናቸው። ብዙ ሰዎችን በዛ አቅጣጫ ላይ ያቆኛልና ቅጥል ስም ሁሉ ነበረኝ እና ለጊዜው ራሁል ነበር የሚሉኝ እና በዛ ነበር የምታወቀው። ጌታ እስካገኝ ድረስ ብዙ ጊዜ ሰዎች የሚያውቁኝ በዛ ነበረ። ልጅ እያለን እንግዲህ እንዳልኩህ ነው ያደግንበት በዛ ቀጫ ስለሆነ እንደውም ብዙ ሰዎች የሚያውቁኝም ያንን ህንድ ፊልም በማየት ስለሆነ እንግዲህ እንዳላቸው የነበሩ የሚመስለውም የህንድ አክተሮች ነበሩ እና አንደኛው ሻሩክ ነበር የሚሉኝ እና እንደዛ ነበር የሚታወቀው። አሁን ግን አይደለም። በልጅነት ስለጠየቀኝ አስታውሰዋለሁ። የቤተሰቦቼ በአባቴና እናቴ በጌታ ናቸው፣ ግን አብረን አልኖርንም እንጂ ጌታን ያውቃሉ። ስለዚህ ብዙ ጊዜ ቸርች እንዲሄድ ይገፋፉኛል፣ እንሂድ ይሉኛል። እኔ በልጅነቴ ስለሆነ ለብቻ መኖር የጀመርኩት እና አንድ ቤተክርስቲያን ይሉኛል። እምቢልና አስቸጋሪ ነበርኩ። በጣም አመጽ ነበረ እና የሆነ አጋጣሚ ላይ ፋዘር ያው እና እንሂድ አለኝ እና ቁርስ ጋብዝሃለሁ ዱለት ስለምወድ እና እንበላለን ምናምን ብሎኝ ወሰደኝ። ስገባ ቤተክርስቲያን ውስጥ የሚገርም ነገር ተነካሁና ለምንድን ነው እንደዚህ የሆንኩት ብዬ በጣም እንባ ብሎኝ ነው ለምን እንደዚህ ሆንኩ የሚል ጥያቄ ፈጥሮብኝ ነው። ከዛ በኋላ ነው እስቲ ምን ማለት ነው እግዚአብሔር የሚለውን ለማወቅ ስሞክር የነበረው። ስለዚህ ያኔ ጀመርኩ፣ መሀል ላይ ተቀበልኩ። በጣም ትልቅ ልዩነት ነው ያለው። የሞትና የህይወት ልዩነት ነው ያለው። ህይወት ከክርስትና በፊት በራስ አስተሳሰብ፣ በራስ መንገድ፣ ራስ በሚሰማ ሀሳብና አስተያየት ነበረ የምንመላለሰው። ጌታን ካገኘን በኋላ ግን ራሳችን ሞተን የጌታን ሀሳብ የምናንጸባርቅበት ነው፣ ጌታን መንገድ የምንሄድበት ነው እና የህይወት ንጽረተ ዓለሜን ነው የቀየረውና እንዴት ማየት እንዳለብኝ ዓለምን፣ ሰውን፣ ሰይጣንን፣ መንፈሳዊ ዓለምን ጠቅላላ እንዴት ማየት እንዳለብኝ እንዳውቅ ያደረገኝ ነውና በጣም ሰፊ ልዩነት አለ። ይበልጥ ደግሞ እየገባ ሲመጣ ደግሞ ይበልጥ ስፋቱ ይታወቃል እና በጣም የደመቀ ቀይ መስመር አለው። ጌታን በመከተል ያጣሁት ነገር የለም። ግን ያው በምድር ላይ ስትኖር ጌታን በማወቅ የምታጣቸው ነገሮች ሰዎች ያንተን እንደ ክርስቲያን በመሆነ የነሱ ሃይማኖትን እንደማትቀበል ስለሚያስቡ ቤተሰብ ውስጥ ችግሮች ይፈጠራሉ። አያቴ ጋር ነው ያደግኩት። ደስተኛ አልነበረችም። እንዴት የኛን ሃይማኖት ሌላ ሃይማኖት ትገባለህ ብላ ተቃውማኝ ነበረ። ከዚህም የተነሳ ቤት ውስጥ ተጽዕኖ ይደርስብኝ ነበረ። በዚህ ምክንያት ከቤት እንድወጣ ሆኗል። ከቤተሰቦቼ ጋር በተለይ ካደግኩበት ከአያቴ ጋር ከአጎቴ ጋር ከቤተሰቦቼ ጋር ከእነሱ ጋር እንድለያይ አድርጎኛል ረጅም ጊዜ። አሁን ሰላም ቢፈጠርም ግን ቅሬታዎች ስቲል አሉ እና ያጧቸው እነሱ ነው ብዬ አስባለሁ ማለት ነው። እና ያው የተለመደ ነው፣ ሁሉም ሰው የሚኖርበት መንገድ ነው። እውነተኛ ህይወት ያው መታጣና ተገኘውን ይለይላል። ራሴን አትርፌያለሁ። የዘላለም ህይወትን የሚለውን ራሴን ወደ ዘላለም ህይወት ውስጥ አግኝቼዋለሁ። ማንነቴን እንዳውቅ አድርጎኛል። ለምን እንደተፈጠርኩ፣ ለምን እንደምኖርና ወዴት እንደሚሄድ እንዳውቅ አድርጎኛል።
ስለዚህ ያተረፍኩትን ብዘረዝር በጣም ይበዛል። ግን ጠቅልል አድርገን ስናየው በክርስቶስ ኢየሱስ ያገኘሁት መንግስተ ሰማያት እዚህ የሚኖረው መንግስተ ሰማያትን እስክንገባም እዚህ ያለውንም ያገኘሁት መንግስተ ሰማያት እዚህ በእኛ ውስጥ ይኖራል። እዛ ደግሞ በሱ ውስጥ የምንኖረውን ህይወት አግኝቻለሁ። በመንፈሳዊ ህይወት ውስጥ አንዳንድ ጊዜ ሳታውቅና ሳትበስል ከስሜት የምትወስናቸው ውሳኔዎች ብዙ ጊዜ ከባድ ነገር ውስጥ ልትገባ ያደርገዋል። ለምሳሌ ጌታ እንደተቀበልኩ አካባቢ ላይ ነገሮችን በጣም ስለተነካው በጣም ደስ ስላለኝና መልስ ስላገኘው የነፍስ ምረፍት ስላገኘው ማገልገል እንዳለብኝ ስለተሰማኝ ብዙ ነገር ትቼ ነው የገባው። ትምህርቴን፣ ስራዬን፣ የሰዎችን ተቃውሞ ብዙ ደርሶብኛል። ግን ሁሉን ትቼ ነው የገባሁትና በዛ ውስጥ በሚበላ የሚጠጣ የሚለበስ ታጣለህ፣ ዋጋ ትከፍላለህ፣ ሰዎች ይጠሉሃል፣ ሰፈር ውስጥ ትጠላለህና በዛ ውስጥ ያሳለፏቸውን ነገሮች በጣም አረሳቸውም። በተለይ የሚገርምህ ነገር ቤቴ ውስጥ ነበረ የጀመርኩት ልጆችን ማስተማርና በዛ ሂደት ውስጥ ብዙ ነገር አጥቻለሁ። ማለት ንብረቴን፣ ገንዘቤን፣ ሰዎች የእግዚአብሔርን ያውቃሉ ብዬ ለሰዎች ያለቀጥ የሆነ ዋጋ ለመክፈል የሞከርኳቸው ነገሮች ብዙ ጊዜ ዋጋ አስከፍሎኛል። እነሱ ጊዜዎች በመንፈሳዊ ሕይወቴ ውስጥ ብበስል ኑሮ ይህን ዋጋ አልከፍልም ብዬ ማሰባቸው ዛሬ ሳስባቸው ባውቅና ብበስል እንደዚህ አላደርግም ነበር ብዬ ማስባቸው ብዙ የከፈልኩት ዋጋዎች አሉ። በዛ የተነሳ ክርስትና በራሱም ዋጋ ያስከፍልሃል፣ መስዋዕት ያስከፍልሃል። ለምሳሌ ጌታ ያዛሃል። ባረሳው ከ4 ዓመት በፊት ወደ ፉሪ አካባቢ ነበርንና አንድ ፈረንጆች ጋር ተገናኝተን ወደ ክፍለ ሀገር እንዲሄድ ሲነግሩን ትንሽ ከባድ ጊዜ ነበር። ባለቤት እርጉዝ ነበረች እና ምንም በማናውቀው ቦታ ላይ ነው ይሄድነውና እዛ ሄደን በጣም ብዙ ዋጋ ከፍለናል። ህይወትን እንዳዲስ እንድጀምር አድርጎኛልና አንዳንድ ጌታ ሲነግረህ የምታደርጋቸው ነገሮች ውጤታቸው ጥሩ ሆኖ በአንተ ላይ ዋጋ ሊያስከፍል ይችላልና እነዚህ ነገሮች ብዙ ጊዜ አጋጥሞኝ ያውቃሉ። ለጌታ ስለሆነ ደስ ብሎን ትቀበለዋለህ፣ ፍሬውም ስለሚያምር። የጥንቱን ክርስትና ስትል ለምሳሌ በ400 በ300 ዓመት የነበሩትን ነው ወይስ አሁን በደርግ ጊዜ ያሉትን ነው ብናነሳ ምናልባት አንተ ልጠይቀኝ የሚመስለኝ በቅርብ አሁን በደርግ ጊዜ የነበሩት ከኛ በፊት የነበሩ ሰዎች ያሳለፉት የክርስትና ህይወት ኢትዮጵያ ውስጥ እንግዲህ ክርስትና ከገባ 100 ዓመት አልፎታል። በዛን ጊዜ የነበሩ ሲጀምሩት የነበረውን ከሆነ ጥያቄ አዎ አሉ። የቀነስናቸው ዛሬ ያለ የተሳሳትናቸው ነገሮች ዞር ብለን ልናያቸው የሚገቡ ነገሮች አሉ። ምንድነው ችግራችን? የቀነስናቸው ምንድናቸው? አሁን ላይ በጣም የሚያማምሩ ቃላቶችን እንጠቀማለን፣ ግን ህይወታችን ላይ ደካማ ነው። አንዳንድ መዝሙሮች ራሱ እፈራለሁ። ሌሊቱን ሙሉ ቀኑን ሙሉ ስጸልይ ነው ሙለው፣ ስዘምር ነው ሙለው፣ ካምልኮ አልወጣም፣ አንተ ሳስብ ነው እና አንዳንዴ ከኔ ህይወት ጋር ራሱ አይገጥምም። እኔ ሌሊት ስል እተኛለሁ እና ምን አይነት መንፈሳዊ ሰዎች ናቸው? እንዴት እንደሚገርም ነው። እውነት ነው ወይ ብሎ አንዳንድ ነገሮቻችን ያስፈሩኛል። የምንላቸውና የምንሰብካቸውና የምንኖራቸው ይለያያሉና ምን አጣለው? የእውነት የሆነ ኖርማል የሆነ ሁሉንም ነገር ቢደረግ ችግር የለውም ብናደርገው ምንም ችግር የለም የሚል አስተሳሰቦች ለዘብተኝነት ይታያል። በማቴዎስ ምዕራፍ 11 ላይ ስለ ዮሐንስ ኢየሱስ ሊጠይቁት መጣውና ምን አሉት? ስለ ዮሐንስ ሊጠይቁ ምን ልታይ ወደ ምድረ በዳ ሄዳችሁ ኢየሱስ አላቸው። የተልባ እግር የለበሰ አይ እሱማ በቤተ መንግስት አለ። እና ምን የተቀጠቀጠ ሸንበቆ? አዎ እሱ ነው። እሱ ዮሐንስ ነብዩን ነው፣ ትልቁ ነብይ ነው አላቸውና ይህንን ትውልድ ግን አለ ኢየሱስ በምን እመስለዋለሁ አለና በመንገድ ላይ በገበያ ውስጥ እንደዚህ ይላሉ ልጆች፣ ሙሾ ሞሻንላችሁ ግን አላለቀሳችሁም፣ ዘፈንላችሁ ደግሞ ምን አላችሁም አልዘፈናችሁም፣ መታንላችሁ ከበሮ አልዘፈናችሁም፣ በለቅሶም በዘፈኑም የላችሁም። እና ዮሐንስ ሳይበላ ሳይጠጣ መጣ፣ ይሄ አጋንንት ያለበት ሰው አላችሁት። እኔ የሰው ልጅ ደግሞ እየበላ እየጠጣ መጣ፣ ይሄ በላተኛ ጠጪ ሆዳም እንደማለት ነው። እና ምን የሚፈልግ በላተኛ ነው፣ ጠጪ ነው፣ የኃጢአተኞች ወዳጅ ነው አላችሁና ሁለቱ ጋር ምን ነገር አለ? ዮሐንስንም አልተቀበሉትም፣ ኢየሱስንም አልተቀበሉትም።
አልተቀበሉትም። እና ምንድነው የሚያረካችሁ? ምንድነው የሚያስደስታችሁ? ለሁለቱ የማይመች ወይ ደስተኛ አይደሉም ወይ ደግሞ ሀዘንተኛ አይደሉም። በሀዘንም መጣ በደስታ መጣ ለሁለቱም የማይሆን ትውልድ ነውና ይህንን ትውልድ በምን መስለዋለሁ አለ ጌታና አንዳንዴ የሆነ አቋም የሌለው ምን አይነት ነገር ይፈልጋል፣ ምን ይወዳል፣ ምን ባደርግ ይሻላል የሚል ነገር የለንምና የመጣ ሁሉ ይወስደናል። አዲስ ነገር ከተባለ ይወስደናል። እና አቋም ያለው ጠንካራ የሆነ አስተሳሰብ ያለን ብንሆን አሪፍ ነውና በፊት ዋጋ ለመክፈል ለመሞት ምንም ነገር ለመቀበል ሬዲ ናቸው። የአሁኑ ጄኔሬሽን ላይ ስናይ ግን ትንሽ ቀዝቀዝ ብለናልና በዛ አንጻር ላይ ብንመለስ ወደ ቃሉ ብንመለስ ለየትኛውም ቻሌንጅና መከራ ራሳችን ብናዘጋጅ አሪፍ ነው የሚል ሐሳብ አለኝ። ትንሽ ለመጨመር ሐሳቡን ምን ላለው እንዴት እንመልሰው ለሚለው ሐሳብ የእግዚአብሔር ቃል ወሳኝና አስፈላጊ ነው። ቤተክርስቲያን በጣም የሚገርመኝ ዛሬ ዋጋ የሚከፈልበት ነገር አለማወቃችን እየጎዳን ነው። ለቃሉ ዋጋ ለመክፈላችን እየጎዳን ነው እና ብዙ ትውልዳችን አሁን ለእግዚአብሔር ቃል ላይ ጊዜ ሰጥቶ ቢያጠና ያንን ቃል ቢኖረው ያንን ቃል ቢገልጠው የተሻለና እንደውም ከአውትሪች ኢንሪች ቢቀድም ውስጥ ያለው ብንሰራ ጥሩ ነው። ትልቁም ስራችን በተለይ በኤፌሶ ምዕራፍ 4 ላይ ተቀምጠል ትልቁ ስራችን አገልጋዮች ትልቁ ስራችን ይሄ ነው። ቅዱሳንን አገልጋይ ማድረግ ነው። ምዕመኑን አገልጋይ ማድረግ ነው። ለምን ብዙ ሚሊዮን ህዝብ ውጭ አለ። ያን ህዝብ መድረስ የሚችል አገልጋይ ማድረግ ነውና እኛ እየተባለን ያለ ነው በጣም ትንሽ ቁጥር ነው። ስለዚህ መመለስ ይኖርብናል ወደ ቃሉና ወደ ቤተክርስቲያን ተልኮ። ለመጨመሪያ ሞደርን ስቴጅ ዲኮሬሽን ትንሽ አንድ እሱ ብቻ ሳይሆን ሌሎችም ነገሮች እናያለን። የተለያዩ አይነት ለመግለጽ የሚሞከሩ ሙከራዎችን የተለያዩ አይነት ሐሳቦች ይታያሉ። መልእክቶችን ለማሳለፍ የሚሞክርባቸው የተለያዩ ነገሮች አሉና መድረክ ላይ የሚደረጉ የላይቶች የጭሳጭሶች የተለያዩ ዲኮሮች ምንድነው የሚያሳዩኝ? በእውነት እኛን ደስ እንደማሰኘት ነው ወይስ ክርስትናው ሰልችቶን ነው ወይ ወደዚህ አይነት ነገር ውስጥ የገባ ነው? ለኛ ለማስደሰት እየሞከርን ነው ያለነው ወይ? እኛን ሰው አሪፍ ነው ያምራል እያለን ነው ወይ ያለነው ወይ? ልክ ለውጭው የምናደርገውን ያህል ለውስጡስ እየተጠነቀቀን ነው ወይ? እና ዛሬ ሰው እንዴት ያምራል ቸርች ብሎ ግንቡን ነው ቸርች እያላለው መድረኩን ነው እየፈራው ያለውና ምን ትርጉማችን እንዳያሳጣን እፈራለሁ። ዋና መሰራት ያለበት የሚቆመውና የሚቀመጠው ህዝብ ውስጥ ሲሆን ውጩ ያለው ነገር ምናልባት እንዳንሰለች ጥረት ይደረገ እንዳይሆን። ክርስትና ግን በየትኛው ሁኔታ ውስጥ የሚያምር ነው። የማያምር ቦታ ላይ እንደ ጳውሎስና ሲላስ እስር ቤት ውስጥም ሆነን ታስረንም ቢሆን ቆስለንም ቢሆን እግዚአብሔር መምጣት ይችላል። ለሰው እይታ ነው እየተጠነቀቀን ያለነውና እሱ ለተጠበቀ ሆኖ ነገር ግን ውስጥ ብንሰራ ተመራጭ ነው የሚል እሳቤ አለኝ። ክርስትና የሚሰለች አይደለም። ለማስደሰት ወይም ደግሞ ለማዝናናት ብዙ ባንደክም አሪፍ ነው ብዬ ያስባለሁ። ዘይት መሸጥ ከምን እንደተወለደ ባላውቅም በጣም ይሄ ቤተክርስቲያን ውስጥ ባይዘው ሊሸጥ ከተባለ ብዙ ነገሮች ይሸጣሉ። ኢየሱስም በነበረበት ጊዜ ቤተ መቅደስ ውስጥ መንፈሳዊ በሚመስል ይዘት የገቡ ነገሮች ነበሩ። ለምሳሌ ከውጭ ከሩቅ የሚመጡ በፋሲካ ባህል በተለይ ለአንድ ሳምንት የሚደረገው ባህሉ በዛ ባህል ውስጥ በጎችን የተለያዩ እንስሳቶችን ያዘጋጁ ነበር። መቅደሱ አካባቢ በተለይ በአሕዛብ አደባባይ ላይ ያዘጋጁ ነበረ እና ከውጭ የሚመጡ ሰዎች ገንዘብ ይዘው ስለሚመጡ ለምንዛሬም እንዲሆን ብለው ገንዘብ ምንዛሬዎች ያዘጋጁ ነበረና ብዙ ሰዎች ከዛ አቅጣጫ ላይ ይመጣሉና ያንን ነገር በቀላሉ እንዲያገኙ ተብሎ የታሰበ ስታየው መንፈሳዊ የሚመስል ስታየው ቅን የሚመስል ትክክል የሚመስል ግን ለሰይጣን ለሌቦች ዋሻ የሚሆን ዝግጅት ነበረውና ኢየሱስ ሲያየው ደስተኛ ነበረ። ስለዚህ ዘይት ብቻ አይደለም ብዙ የሚሸጡ ነገሮች አሉ። ባይዘው ስም ይሸጣል፣ ዛሬ ጨርቅ ይሸጣል፣ ዛሬ የቸርች ዝና ይሸጣል፣ ነብይ ከሌ ፓስተር ከሌ አስንትና ከሌ ይመጣል የሚል ይሸጣል እና ሰዎችን ለመሳብ የምናደርግበት ዘዴዎች ናቸው። እና ያ ገንዘብ ለምንድን ነው ሲባል ሰበቡ ለቤተ ክርስቲያን ግንባታ ነው፣ ለወንጌል ስራ ነው፣ ለእንትን ነው ይባላል። ግን ከዛ ይልቅ ሌላ ነገር አልነበረም ወይ?
ሌላ ነገር ነበር። ሰውን ማስታጠቅ አይሻልም ወይ? መንፈሳዊ ነገር ቢገባን አይሻልም ወይ? እና ሽያጯ መንፈሳዊ አይደለም። ምንም ጥያቄ የሌለው ነገር መንፈሳዊ አይደለም። ሲጀመር እግዚአብሔር ኢየሱስ በከንቱ የተቀበላችሁትን በከንቱ ስጡ ነበር ያለን። እኛ ግን ማስወደድ እንወዳለን። የሚገርመው ግን እኔ ከሻጩ ይልቅ ገዢው ነው የሚገርመኝ። ገዢው ነው። ህዝብ የመጣበት ባክግራውንድ ይመስለኛል። ነገሮችን ዋጋ ከፍሎ ገንዘብ ከፍሎ የሆነ ነገር አድርጎበት ምናምን የሚያገኘው ነገር የሚሰራ መንፈሳዊ ነገር ይመስለዋል። የመጣንበት ነገር መሰለኝ በነፃ በቀላሉ በኢየሱስም ድነሃል ስትለው ለማመን ይከብደዋል። እና ልክ እንደ ንዕማን ሲታሽ የሆነ ነገር ሲደረግ ምናምን ነው በቃ ሚድን ይመስለውና ዋጋ ስለከፈለበት ምርጥ ይመስለዋል መሰለኝ። ገንዘብ አውጥቶ አጠራቅሞ ከሰው ለምኑ የመጣውን ገንዘብ አውጥቶ የሚገርመው ገዝታው ስም ሁሉ አለ ገንዘብ ማግኛና እንደዚህ ነገሮች በጣም ጥቂት ሰዎችን ባለጠጋ የሚያደርግ ብዙ ህዝብ የሚጎዳ ነውና ዮሐንስ እንደዚህ አለ፣ የእኔ ሚዜ ነኝ፣ ኢየሱስም ሙሽራው ነው። የሚዜ ደስታ በሙሽራው ነው። ሙሽራው ከፍ ሲል ነው የሚደሰተው አለና አሁን ግን እያደረገን ያለነው ሚዜዎች አገልጋዮች እያደረገን ያለነው ሙሽራዋን እየደፈርን እንዳይሆን፣ የኢየሱስን ሚስት እየቀማን እንዳይሆን፣ በተለያየ ማጭበርበር በተለያየ ዘዴ የራሳችን ሐሳብና ፕሮግራም እያደረገን እግዚአብሔር ካለን ውጪ እያደረገን ሙሽራዋን እያጎሳቆልን እንዳይሆን እፈራለሁ። ይሄ ደግሞ ያስቀጣል። ምክንያቱም ሚስቱ ስትደፈርበት፣ ሚስቱ ስትጎዳ የሚያይ ባል የለም። የኔ ሚስት ብትነካ ዝም እንደማለል ያህል ኢየሱስ ሚስቱን ሲነኩበት ደስ ያለውም እና ይሄ አካሄድ በጣም ቤተክርስቲያን እየጎዳ ነው ያለና ዘይት በጣም የሚገርም ዘይቱ ላይ ራሱ ፎቶ አለ። ምን ማለት ነው? ሰውየውን የማግነን የሚገርም በዚሁ ካነሳ ያቀር ያው ሐሳቡንም ስለሚጠቅም ብዙ ጊዜ የሚገርመኝ በተለያየ ፕሮግራሞች ላይ ቲቪዎች ላይ ያለው ኢየሱስ ራሱ የሚጠራው ከ40 ደቂቃ ውስጥ ቢያንስ 5 ደቂቃ ራሱ ያሞላ። ራሱ ቲቪው ላይ ራሱ ስታየው የሚመጣልህ የዛ ቻናል ባለቤቱ ነው። በጣም በሚያምር ነገር ነው። በቃ ድምፁ ደስ ብሎ ግግብዶ እያለ ይመጣል። መልኩ ምናምን ይለጠፋል ምናምን አመጣጡ ሁሉ ሰውየው ያስፈራል። እና እሱ የተናገረው እሱ የነካው እሱ ያለው ነገር እንደሚሰራ እሱና እግዚአብሔር በጣም ሽርክ እንደሆኑ ህዝቡን እግዚአብሔር በሱ ብቻ በኩል እንደሚያገኛቸው እና እነዚህ እይታዎች ናቸው። ሰው ይሄን ግዛ ሲባል የሚቀለው ይሄን ግዛ ሲባል ይቀለዋል። ነገ ቀላል ነው። ሌላ ነገር ይሸጣል። ነገ ምራቂ ይሸጣል ሊጀመር ነው። ነገ ሌላ ነገር ሊሸጥ ነው ማለት ነው። ምክንያቱም ሰውየውን በጣም ማግነን ስናገን ምንም ነገር ግዙ ቢለን እንገዛና ህዝቡ ኢየሱስን ከማየት ይልቅ እንደዚህ ነገሮች ላይ ፎከስ እያደረገ ነውና ምንድነው ችግራችን ካለን ሙሽራውን ሚዜዎች እየከለሉ ነው። የዚህ ውጤት ደግሞ ይጎዳል። ምክንያቱም ኢየሱስ በሚስቱ አይደራደርም እና ሽያጮች ብዙ ናቸው። ዘይት ብቻ አይደለም፣ ብዙ ነገር እየተሸጠ ነው። የኛ ጋር ቸርች አሪፍ ነው። እንደውም አንዳንድ ሰው ሲመሰክር እዚህ ስመጣ ነው የሚገርማችሁ እግዚአብሔር እንደ የትም ዙሬ እዚህ ስመጣ ነው እንደዚህ ሆነልኝ እየተባለ ያንን ቦታ ራሱ መንፈሳዊ የማድረግ ያንን ስፍራ ግንቡን ቤቱን መንፈሳዊ ማድረግ ገና ግቢ ስገባ ይብላል። የክርስትና ዋናውን እግዚአብሔር የትም ቤትም ቦታ በየትኛውም ሰዓት የሚመለከውን እግዚአብሔርን የመሰብሰብ በአንድ ሰው ውስጥ የመክተት ያ ሰውዬ የእግዚአብሔር አፈቀላጤ የእግዚአብሔር ቃል አቀባይ የማድረግ ዝንባሌ በጣም የብሉይ ኪዳን መንፈስ እየተናወተን ነውና ችግሩ ምንድነው ካላውቀን ህዝቤ ዕውቀት ከማጣት የተነሳ ጠፍቷል። የመጥፋታችን ውጤት ነው እላለው። ነገር እንዳላረዘም መቀጠል ይችላል። ሲጀምር ብልጽግና ብሎ ወንጌል ራሱ ይጣረሳል። ብልጽግና ብሎ ወንጌል የለም። መጽሐፍ ቅዱስ ላይ የብልጽግና ወንጌል የሚባል የለም። ልዩ ወንጌል እንዳለ ነግሮናል። ሌላ ወንጌል እንዳለ ነግሮናል። ከዛ ልንመድበው እንችላለን እና ወንጌል ብለን ለምን ከብልጽግና ጋር እንዳጋባ ነው አላውቅም። እኛ የተነገረን ብልጽግናም ድህነትም እንድንሰብክ ሳይሆን የተሰቀለውን ኢየሱስ ክርስቶስን እንድንሰብክ ነው። ጳውሎስ ያለው እንደዛውም የተሰቀለውን ኢየሱስን ነው የምሰብክላቸዋል። ለምን? ለግሪኮች ሙኝነት ነው፣ ለአይሁዶች ደግሞ ማሰናከያ ነው። እንዴት ተሰቅሎ
እንዴት ተሰቅሎ ማዳን ይችላል? እንዴት ራሱ እየሞተ ያድናል? እየተሰቃየ እየደማ እንዴት ያድናል? ምን አይነት ነው ስል የእግዚአብሔር ድካም የሰውን ብርታት ስለሚበልጥ እና እግዚአብሔር ደክሞ መስቀል ላይ ተሰቃይቶ ያዳነና እኛ የተነገረን ወንጌል የመስቀል ወንጌል ነው። እኛ የተነገረን ወንጌል የመከራ ወንጌል ነው እና እግዚአብሔር አያበለጽግም፣ እግዚአብሔር አይባርክም፣ አይሰጥም የሚል እሳቤ የለኝም። እግዚአብሔር ይባርካል፣ እግዚአብሔር ይሰጣል፣ እግዚአብሔር ብዙ ነገር ሊያደርግ ይችላል። ወንጌላችን ግን የእውነት ከተገለጠ መጽሐፍ እንደነገረን በክርስቶስ ኢየሱስ ልታምኑ ብቻ ሳይሆን መከራንም ልትቀበሉ ነው ያመናችሁት የተጠራችሁት እንደተነገረን በጣም የለማመቻቸት ክርስትናን በምድር ላይ ኮንፈርት ብቻ እንድናይና ከሰማይ ጋር የሚያፋታን ከሆነ ብልጽግናም ይሁን አይዟችሁ ጌታ አይዟችሁ ብቻ ይሁን እንደዚህ አይነት ጽንፍ የወጣ ወደ አንድ ነገር ብቻ ያዘነበለ ወንጌል መጽሐፍ ቅዱስ አይደለም። ባላንስ የሆነ ክርስቶስን ፎከስ ያደረገ ወንጌል ጥሩ ነው። እንደው መጽሐፍ ቅዱስ ላይ ኢየሱስ ሲመጣ እንደምንነጠቅ ይነግረናል እና መነጠቅ የሚለው ቃል መመንጨቅ ነው፣ መውሰድ፣ በኃይል መውሰድ ነውና እንደውም እኛ የዓለም ኮተት በስቶብን ኢየሱስ ሲመጣ ለመነጠቅ ራሱ የማንመች እንዳይሆን እንደውም ከመነጠቅ ይልቅ መበጨቅ ውስጥ እንዳንገባ ሁሉ እፈራለሁ፣ ሲነጥቀን እንዳንበጨቅ ሁሉ እፈራለሁና በምድር ኮተት ውስጥ መሞላት በጣም ለክርስትና ቻሌንጅ ነው። ክርስትና የግድ መከራ መቀበል አለባቸው የግድ የሚል አይደለም። በክርስትና የሚመጣ በጽድቅ በቅድስና በመኖራችን የሚመጣ ኢየሱስን በመስበካችን የሚመጣን ግን ደስ ብሎን እንቀበላለን፣ ጴጥሮስ እንዳስተማረን። ስለዚህ የብልጽግና ወንጌል የሚባል የለምም አይኖርምም ያሉትም ሰዎች እነሱ የበለጸጉበት ነው እንጂ ምዕመኑ የበለጸገበት አይቻልም። ኢትዮጵያ ውስጥ ደግሞ እንደውም ብዙ ምዕመን በዚህ ችግር ውስጥ ነው ያለው። ብዙ የምናውቀው ህይወት ነው። አብዛኛዎቻችን በድህነት ውስጥ ነው ያለው እና የብልጽግና ብሎ የሚሰብከው ሰው የሱ ብቻ ካልበለጸገበት በስተቀር እኔ እንደውም አናሉ ሰጣለው እንደዚህ ገንዘብ አለኝ ምናምን እንዲያደርጋለው ምናምን ይላልና ከየት ያመጣው እንደሆነ ቢፈተሽ ሁሉ ደስ ይለኛል። ለማንኛውም በብልጽግና የሚባል ወንጌል የለም። ያለው አንድ ወንጌል ነው። እሱም መጽሐፍ ቅዱስ አንድ ሮሜ ላይ ባነብ ደስ ይለኛል። ወንጌልን ምናልባት ብዙ ሰዎች አልተረዱትም ብዬ አስባለሁና በሮሜ ላይ ወንጌልን ሲያብራራው ወንጌል የብልጽግናም አይደለም የድህነትም አይደለም። ወንጌል ብሎ ያብራራው ጳውሎስ በሮሜ ምዕራፍ 1 ላይ ሐዋርያ ሊሆን የተጠራ ኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየልና ይህም ወንጌል ብሎ ያብራራዋል። ምንድነው ወንጌል? ይህ ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ወንጌል ስለ ልጁ ነው እንጂ እኛ የፈለግን ስም እየሰጠን እየለጣጠፍነው እንደ አሮጌ ጨርቅ እየለጣጠፍንለት ይሄ ነው ወንጌል ብለን ማንም ከራሱ ተተደም ሁለት ነገር የሚለው አንደኛ ከዳዊት ዘር ሰው መሆኑን፣ ሁለት በቅድስና መንፈስ በመንፈስ ቅዱስ ከሙታን መነሳቱ አምላክ መሆኑን የሚያሳይ ኢየሱስ ፍጹም ሰው ፍጹም አምላክ ሙሉ ሰው ሙሉ አምላክ መሆኑን የምንናገርበት ነው እንጂ የኛን ፍላጎት የምናሟላበት አጀንዳ እግዚአብሔር አልሰጠንም። አመሰግናለሁ። በጣም ከባድ ነው ማለት ወደ 17 ዓመት አካባቢ እየሆነ ነው በአገልግሎት። ምን ማለት ነው? ሁሉን የፈጠረ ሁሉን የሚያይ በሁሉ ቦታ የሚገኝን ንጉስና ፈጣሪ እግዚአብሔር ፈጣሪ ብቻ አይደለም፣ ንጉስ ነው። የፈጠረውን ይገዛል። ንጉስና ፈጣሪ የሆነውን እግዚአብሔርን እሱ ነው የቀጠረን። የእሱ ቅጥረኛ መሆን ነው እና እሱ የቀጠረን እግዚአብሔርን ያን ፍጹም ቅዱስ ንጹህ የሆነውን እግዚአብሔርን ነው የምናገለግለውና በዚህ ሂደት ይህንን እግዚአብሔርን ማገልገል ምን ማለት ነው እያልከኝ ነውና ምን ጥያቄ ያለው? በጣም ከባድ ነው። የሱ ጸጋ ካልበዛ የሱ በጎነትና ምሕረት ካልበዛ በጣም ከባድ ነውና የቀጠረን እግዚአብሔር ጸጋውን እያበዛ ምሕረቱን እያበዛ በጎነቱን እያበዛ የምንኖረውና እሱን እያየን ስናገለግል ሪሉ የሆነው እውነተኛውን የሆነው እናገለግላለን። እውነተኛውን ምክንያቱም የማትሸውደው ነው። የሆነ ሰው ቢቀጥር የሆነ አለቃ ቢቀጥር የሆነ የምድራዊ ሰው ንጉስ ቢቀጥር ቀላል ሊሆን ይችላል።
ልትሸውደውም አስመስለም ልታልፍ ሐሳብን ደብቀ ሌላ ነገር ልታደርግ በተግባር ልሸውደው ወይ ደግሞ በውስጥ ሌላ እያሰብክ ተግባርን ልቀይር ትችላለህ። ይሄኛው ግን ውስጥንም ውጭንም የሚያውቅ በሁሉ ቦታ የሚገኝ ትልቅ እግዚአብሔር ነው። አገለግለዋለሁ የምንለው ኢቭን ስንምል ሁሉ እግዚአብሔር ምስክሬ ነው የምንለውና ጳውሎስ ለጢሞቴዎስ ምክሮ በእግዚአብሔር ፊት በመላእክቶችም ፊት በሚመጣውም በጌታ ፊት በመክረስ ሲለው በእነዚህ ሁሉ ፊት ነው የምናገለግለው። ስለዚህ በጣም ጥንቃቄ የሚፈልግ ጉዳዩ ሰዎችን ወደ ዘላለማዊ ሕይወት ማምጣት ስለሆነ በጣም ጥንቃቄ የሚፈልግ ስለሆነ አገልግሎት ለአንተ ምንድን ነው ካልከኝ ከእግዚአብሔር የተቀበለው ትልቅ ነገር በጥንቃቄ በሱ ጸጋና ምሕረት የምናደርገው በእግዚአብሔር ፊት የሚደሰትበት መባ ነው። ያን ሞመንት አላስታውሰውም፣ ግን ሆኜ ያገኘሁት ቅድም እንዳልኩ ከነበርኩበት የህይወት ቻሌንጅ ስለሆነ የወጣሁት የሆነ ከህይወት ቻሌንጅ እና የሚገርም ነገር ጌታን ስቀበል ትልቁ ጥያቄ እግዚአብሔር የለም ይለኝ ነበረ ውስጤ። አጋንንት እንደሆነ ያወቅኩት ቆይቼ ነው። በጣም ከባድ ድምፅ ነው። ኢቭን ጌታ የተቀበልኩት በወንጌል ብርሃን ሐዋርያው ያኔ ፓስተር ነበሩ ሐዋርያው ዳንኤል መኮንን ጋር ነው እና ከአዋሬ እስከ 4 ኪሎ እስክመጣ ድረስ በጣም ከባድ የሆነ ድምፅ እግዚአብሔር የለም የሚል የሚያስጨንቅ ድምፅ ስለሆነ ውስጥ የሚመላለስ የነበረው እሱን መልስ ሳገኝ ነው ጌታን ማገልገል እግዚአብሔርን ማገልገል እንዳለብኝ ወሰንኩትና ሳናስበው 4 ኪሎ ውስጥ ከ4-5 ሰዎች ጋር ተሰብስበን እያወራን እየጸለይን ቤታችን ውስጥ ነው ወደ አገልግሎት የገባ ነውና እያገለገልኩኝ ነው መሃል ላይ ራሴን ያገኘሁት። ከዛ ከኔ ጋር የነበረ ወንድም ምን አለኝ፣ እኔ እናንተ ሌዊ ነን ሙሉ ጊዜያችንን ሰጥተን ነው የምናገለግለው ብሎ ሳላስበው በዛ ሂደት ውስጥ ራሴን አግኝቸው ሙሉ ጊዜን ሰጥቼ ያገኘሁትና ከዛ በኋላ ትምህርቴንም እያቆምኩ ስራም ነበረኝ እያቆምኩ ነው የመጣሁት። በዚህ ሂደት ውስጥ ነው ራሴን ሰራ አውቀው ሙሉ ጊዜ ለካስተቼ እንደነበረ ያገኘሁትና ሙሉ ጊዜ መስጠት እንግዲህ ሳላስበው ነው የገባሁበት ማለት ነው። ብዙ አሉ ስታገለግል በተለይ ደግሞ ልጅ አገልጋይ በነበርክበት ጊዜ ላይ ደግሞ ብዙ ነገሮች አዲስ ስለምትሆንና ስለማታውቃቸው የእግዚአብሔርም ቃል ዕውቀት ብዙ ስለማይኖርህ ከራስ ጋርና ካለፈው ከሰዎች የምትማረም ተወስደው ቀላቅለ ስለሆነ አንዳንዴም ታገለግለው አንዳንድ ጊዜ በስብከቶች ላይ ስትጸልይ ለሰዎች ብዙ ተጋጥማል። ግን ከነዛ ውስጥ አንዱን እኔ በጣም የነካኝን ልንገርክ። ምንድነው ገና በአገልግሎት ውስጥ ከጀመርኩ 2 ዓመት 3 ዓመት አካባቢ ሆኖኛል እና ቤተክርስቲያን ውስጥ አላገባውም። ያኔ ገና ወጣት ነኝ፣ አላገባውም። አሁንም አላረጀውም። አረጀ ብለን እንዳታማኝ አላረጀውምና ገና ወጣት ልጅ ነኝ እና በዚህ ጊዜ ውስጥ ምንድነው ማድረገው 4 ኪሎ ሰፈር ውስጥ ልጆችን ወንጌል ስነግራቸው በየቤቱ ሂጄ አወራቸዋለሁ። ብዙዎቹ ደግሞ ሱሰኛ ናቸው። ስለዚህ ሺሻ ቤትም ጫት ቤትም ሲሄዱ አብራቸው ሄዳለሁ፣ እዛ አወራቸዋለሁ፣ ነግራቸዋለሁ። እና አንድ እህት ነበረች እና እሷ እንደምንም ብለን ብዬ ወደ ቤተክርስቲያን አመጣኋት። ከዛ ቤተክርስቲያን ውስጥ ማንም አልነበረም፣ ባዶ ነበረ፣ ያ ፕሮግራም ስላልነበረ እዛ ቤተክርስቲያን ውስጥ ባደረፍ ውስጥ ስጸልይላት መንፈስ ነበረባትና እየጮኸ አስቸገረኝና እየጸለይኩላት ምናምን እያለ ልጆች ከግቢ እየሮጡ እየመጡ ይገባሉ ወደ ቤት ውስጥ። ትንሽ ስላለኝ ስለረበሹኝ ከዛ ተናድጄ በሩ ዘጋሁት። ከዛ እየጸለይኩላት የሆኑ ትልልቅ ሰዎች በእድሜ ገፋ ያሉ ሰዎች ሊጸልዩ መጡ። ሲመጡ እኔ እየጸለይኩ ነውና በር ላይ ቆመው ሰሙኝ። ከዛ በኢየሱስ ስም ውጣ ምናምን ያልኩ ጸልያለሁ። ከዛ ሰሙና ምንድነው ምናምን አሉ። አይ እየጸለይን ነው ምናምን ሳቸው አዩን። እኔ ነኝ እና ወጣት ነኝ እንዳልኩ ልጅ ነበርኩ በጣም። ልጅቷም ደግሞ ወጣት ነች፣ ቆንጅዬ ነች። አዩንና ሄዱ። ከዛ እኔ ጸልዬ ነፃ ወጣ ምናምን ደስ ብሎኝ ምናምን ሲሄድ ተጠራው፣ ቤተክርስቲያን ተጠራው። ጠሩኝ። አቤት ስል ቸርች ውስጥ ምስሰራ ነበረ አሉኝ። ቤተክርስቲያን ውስጥ እየጸለይኩ ነበረ። አይ ከልጅቷ ጋር ስትሰራ የነበረው ነገርማ ሌላ ነው፣ እንደውም ሰዎች ደርሰውብህ እየዘሞታችሁ ነበረ። ሰዎች ሲደርሰውብህ እንደውም አስቀይሰ እየጸለይኩ ነው ምናምን ብለህ አውቀ ኢየሱስ ምናምን ብለህ አስቀይሰና ወደ 4 ሰዎች መጥተው አረጋግጠዋል እየዘሞታችሁ ነበር ብለው በጣም አስደነገጡኝ።
እና በጣም አረሳውም። ለምንድን ነው ቤተክርስቲያን ወጣቶች የሚጠረጠሩት? ለምንድን ነው ብቻቸውን ሲሆኑ የሚጠረጠሩት? ኔጌቲቭ ነገር ሰው ለሚያስበው ለምንድን ነው? ለምንድን ነው እንደዚህ መቶ እኔ ብፈልገው ሰፈሬ 4 ኪሎ ነው፣ ሴተኛ ዳሪ በዛበት ሰፈር ነው፣ ዝሙት በጣም ተራ ነገር የሆነበት ሰፈር ነው እና የመጣሁትም ሸሽቼ ነው፣ ያንን የመጣሁትም ጌታን ፈልጌ ነው እና በጣም የነበረኝ አገልግሎት የነበረኝ ፍቅር ለሰዎች የነበረኝ ነገር ነው የጎዱብኝና ጌታ ሆይ ብዬ በጣም አዝኜ ተኝቼ የሚገርም ነገር በህልሜ ምንም ባይጥሩ ነው ጌታ እንደሳየኝ ነው የማምነው። መጥበሻ አየሁልህ። ምን እየሆነ መሰለ? እንቁላል እየጠበስኩ ምንድነው ስል አገልግሎት ይሄ ነው፣ ሌላውን እያበሰል ካንተ በእሳት መበላት ነው የሚል ሐሳብ አገኘሁበትና በጣም ለሚያገለግለኝ ለነበረው ለፓስተር ስነግረው ሳቀብኝ እና ለምንድነው በጣም ማረሰው አጋጣሚ ነውና ለምንድን ነው ወጣት ስትሆን ለምንድን ነው ሰዎች በኔጌቲቭ ነገር የሚያዩት የሚል ሐሳብ ገባብኝ። ከዛ በኋላ ነው ወጣቶች ላይ ፎከስ ማድረግ የጀመርኩት። አጋጣሚ ይሄ ነው። ሌላም አለ፣ ያው ይበቃቸዋል። ክርስትና የሁሉም ነገር ማቀፉ ነው፣ መያዣው ነው። ለስራም ለትዳርም ለማንኛውም እንቅስቃሴ ክርስትና ዋናው ነው፣ መያዣው ነው እንጂ የተለያዩ ነገሮች አይደሉም። ሲጀምር የተለያዩ ነገሮች አይደሉም ሁለቱ። ስራ ክርስትናን የምንገልጥበት ክርስትና የምናሳይበት ነው። ቸርች እኮ የምንመጣው እሁድም ሌላም ቀን ሮብም ይሁን የትኛውም ጊዜ ላይ ቸርች የምንመጣው ውጪ ለሚኖረን ህይወት የምንገልጥበት ነው። ውጪ ነበር የሚኖረን ህይወት የምናሳይበትን የምንቀስምበት ቦታ ነው እንጂ ቸርች ውስጥ ክርስትና መኖር ውጪ ደግሞ ሌላ ሰው አይደለንም። ቸርች የምንመጣው ስንቅ ተቀብለን ተምረን ማስተካከል ያለብን አስተካክለን ንስሐ መግባት ያለብን ገብተን ማወቅ ያለብን አውቀን ውጪ እንገልጧለን። የት? ስራ ቦታ፣ ትምህርት ቦታ፣ ትዳራችን ውስጥ የተለያየ ቦታ እና ስራና ክርስትና ማፋታት የለብንም። ስራን እንደውም በክርስትና እይታ ነው ማየት ያለብን። እኛ ክርስቲያኖች እያንዳንዱ ነገራችንን መተርጎምና ማየት ያለብን ከክርስትና አንጻር ነው። መጽሐፍ ቅዱስ ምን ይላል፣ እግዚአብሔር ምን ይላል እያለን ማየት ያለብን እንጂ አሁን አንዳንድ ሰዎች እንደሚሉት ይሄ የዓለማዊ ህይወቴ ነው፣ ይሄ ክርስትና ህይወቴ ነው የሚል የተከፈለ የተሰነጠቀ ነገር ሁሌ አንድ ነገር ስንከፍለው ለስህተት ያጋጥማል። ስንሰነጥቀው ስንበትነው ለስህተት ያጋጥማልና የሚከፈል የሚሰነጠቅ ነገር የለንም። ይሄ እንድነው ይሄ ነው። እኛ ስራችንም መንፈሳዊት ነው። እንደውም የብዙ ክርስቲያኖች መድረካቸው ውጫቸው ነው። ብዙ ለዛ ነው ቅድም እንዳልኩት እኛ አገልጋዮች መድረክ ላይ የምናስተምረው ህዝቡ ውጪ ያለውን ሰፊ እድሉ እንዲጠቀምበት ነው። ህዝቡ ብዙ የመድረክ እድል አለው። እኔ መስሪያ ቤት መሄድ አልችልም። እኔ በየመስሪያ ቤቱ በግልም በመንግስት መስሪያ ቤት መግባት አልችልም። እኔ ትምህርት ቤት መግባት አልችልም። ብዙ ቦታ መሄድ አልችልም። እኔ ጋር የማስተምራቸው ልጆች ግን ይሄ እድል አላቸው። ስለዚህ የምናገራቸው የምናስተምራቸው ወንጌል በገቡበት ሁሉ እንዲሰሩና ይህንን ወንጌል እንዲያስተላልፉ እድል ይሰጣቸዋል። የእኛ አገልጋዮች መድረክ እቺ ብትሆንም የህዝቡ ግን ሰፊ መድረክ አለው። አንደኛው መድረኩ ስራው ነው፣ ትዳሩ ነው፣ ሰፈሩ ነው፣ ብዙ ቦታ። ስለዚህ ያንን መድረክ መጠቀም አለብን። ከዚህ የሚፈልቀው ነገር የሚወጣው ከመድረክ የሚወጣው ነገር ህዝቡን ሌላ ቦታ ላይ ማድረስ ያለበትን መልእክት መስጠት አለብን። ለዛ ነው ሁሌ ኢየሱስ መሰበክ ያለበት። ዮሐንስ ወንጌል ምዕራፍ 12 ላይ ከሩቅ ቦታ የመጡ ሰዎች እንደዚህ ብለው ጠይቀዋል፣ ጌታን አሳዩን፣ ኢየሱስን አሳዩን ብለው ጠይቀዋልና ሁሌ ማሳየት ያለብን ኢየሱስን ነው ብዬ አስባለሁ። ስለዚህ ስራና ክርስትና የምናፋታው ጉዳይ አይደለም። ኢየሱስ የእግዚአብሔር ልጅ ሲባል አንድ 3 ትርጉሞች መጽሐፍ ቅዱሳችን ላይ የእግዚአብሔር ልጅ የሚባለውን ሁሉ ልጅ የሚባለውን ቃል በተለይ ልጅ የሚባለውን ቃል ሁሉ ከአባቱ ጋር ወይም ከተገኘበት ነገር ጋር ማመሳሰል በጣም የተለመደ ትርጉም ሰጥተነዋል፣ ግን ልክ አይደለም። ልጅ የሚባለው ብዙ ትርጉም አለው። እንደ ቃሉ አገባብና ፍቺ ትርጉም አለው። ለምሳሌ አሁን በዚህ ዘመን ብዙ ጊዜ የምንደናበረው እኔ እግዚአብሔር ልጅ ነኝ ሲሉ መለኮት ነኝ ወደሚል ሐሳብ፣ እኔ መንፈስ ነኝ፣ እኔ እንደ እግዚአብሔር ነኝ የሚል ሐሳብ፣ እኔ ውሻን ከወለደ እግዚአብሔር የሚወልደው አምላክን ነው፣ ስለዚህ እኔም አምላክ ነኝ፣ የእግዚአብሔር ልጅ ነኝ፣ አምላክ ነኝ የሚል ሐሳብ ውስጥ የገባ ነው። ልጅ የሚለውን አተረጓጎማችን የተበላሸ ስለሆነ ነው። ልጅ ሲል መጽሐፍ ቅዱስ አገባቡን ይዘን ነው መተርጎም ያለብን። ለምሳሌ የነበልባል የቁጡ ልጅ የነበልባል የመብረቅ ልጆች የሚላል የነ ዮሐንስን እነዚህን ሲነግራቸው እነዚህ የነበልባል ልጅ የቁጡ ልጅ ይላቸዋል። ምን ማለት ነው? ይቆጣሉ ማለት ነው። ለምሳሌ የዲያብሎስ ልጅ የሚል አለ ቃል። ትንንሽ ሰይጣኖች ማለት አይደለም። የእባብ ልጅ ይላል።
ትንንሽ እባቦች ማለት አይደለም። የበትር ልጅ ይላል መጽሐፍ ቅዱስ። ትንንሽ በትሮች ማለት አይደለም። ምን ማለት ነው? ከዛ ነገር ጋር የተዋረሰ ባህሪ አላቸው ማለት ነው እንጂ ልጅነት ያንን ነገር ይመስላል ብሎ መተርጎም በራሱ የተሳሳተ አስተሳሰብ ነው። እና ብዙ ጊዜ አሁን እኛ ሀገር ውስጥም ሌላ ሀገር ላይ የምንታለለው ልጅ ሲባል ያንን በቃ ፐርፌክት የሚመስል እንደሱ አይነት አድርገው የመተርጎም ችግር አለብን። ስለዚህ ኢየሱስ እግዚአብሔር ልጅ ስንል ከብዙ አንግል ማየት እንችላለን። ለምሳሌ ሁለቱም ብናየው አንደኛ ኢየሱስ እግዚአብሔር ልጅ ሲል በዮሐንስ ወንጌል ምዕራፍ 1 ቁጥር 18 መሰረት አንድያ ልጅ የሆነው አምላክ ተረከው ካለን ልጅ ነው ኢየሱስ ስንል ምን እያለን ነው? አምላክ ነው እያለን። ሌላ ቦታ ደግሞ ልጄን ከግብፅ ጠራሁት ሲለን ደግሞ እስራኤል ነው እያለን ነው። የእስራኤልን አይነት ልጅነት ነው ያለው እያለን ነው። አንተ ልጄን እኔ ዛሬ ወለድኩ ብሎ ሲነግረን ኢየሱስ ደግሞ በሰውነቱ ድጋሚ የተወለደበት ስላለ እንደ ሰው የሰው ልጅ የሆነበትም አለ። ስለዚህ ልጅነትን የምትረጉመው እንዳገባቡ ነው። ስለዚህ እኛ አንዳንድ ሲሰበክ አንዳንድ የምንታለለው ወይም ደግሞ ትክክል ያልሆነ ስብከቶች ኢየሱስ የእግዚአብሔር ልጅ ነው፣ እኔም የእግዚአብሔር ልጅ ነኝ፣ ስለዚህ እኔና ኢየሱስ አንድ ክላስ ነን፣ አንድ አይነት ነን የሚል ወንድሜ ነው የሚል እኛን ወደ ማመላኮት ወደ መንፈሳዊ ወደ ማድረግ እግዚአብሔር ወደ ማድረግ የማጠጋጋት ትርጉሞች አሉና እኛ የእግዚአብሔር ልጅ ነው ስንባል ቤተሰብ ሆነን በጉዲፈቻ እግዚአብሔር ተቀበለን፣ ቤት ውስጥ አስገባን፣ በክርስቶስ ኢየሱስ በማመን ልጅ ሆነ ማለት ነው። ኢየሱስ እግዚአብሔር ልጅ ሲባል ቅድም እንደተናገርኩት አምላክም ሆነ ማለት ነው፣ እንደ እስራኤልም ሆነ ማለት ነው። አንድ ነገር መናገር የምፈልገው እዚህ ላይ ሁሉም ግን የእግዚአብሔር ልጅ አይደለም። ሰው ሁሉ ከእናቱ ማህፀን የወጣ ሰው ሁሉ የእግዚአብሔር ልጅነትን ያገኘ ማለት አይደለም። የእግዚአብሔር ልጅነት የሚገኘው በጌታ በኢየሱስ በማመን ነው። ብሉይ ኪዳን ላይ አንድም የእግዚአብሔር ልጅ የለም። በማመን በክርስቶስ በማመን ነው የእግዚአብሔር ልጅነት ያለው። ሌላው ለምሳሌ መላእክቶች ልጆች ተብለዋል። ምን ማለት ነው? የእግዚአብሔር የፈጠራቸው ለማለት ነው። እስራኤል የበኩር ልጅ ተብሏል። ምን ማለት ነው? እንደ ሕዝብ የጠራቸው ማለት ነው። ስለዚህ ልጅነት ስንተረጉም በጣም ጥንቃቄ ማድረግ ይኖርብናል ማለት ነው። እና ለምሳሌ አዳምም ልጅ ተብሏል። የተፈጠረ እግዚአብሔር የፈጠረው ነው ይላል ሉቃስ 3 ላይ ሉቃስ ሲነግረን ስለ ኢየሱስ ስለ ማርያም ዘር ሲነግረን ማለት ነው። ስለዚህ ልጅነትን የምንተረጉም በአግባብ ነው። የእግዚአብሔር ልጅ መሆን መንፈሳዊ ግን በክርስቶስ ኢየሱስ በማመን ብቻ የሚገኝ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የመሆንን መብት ወይ ስልጣን ሰጣቸው። ስለዚህ ስልጣን ተሰጥቶን ነው እንጂ የሆነው ጉዳይ አይደለም። በዚህ አግባብ ቢታይ እላለሁ ማለት ነው። ዛሬ ላይ ካለው አንጻር ሳይ አዝናለሁ፣ በእውነት አዝናለሁ። ሁሌ ስለ ቤተክርስቲያን ሳስብ ይሰማኛል። ኢየሱስ በማቴዎስ ወንጌል ምዕራፍ 16 ላይ ሲናገር ቤተ ክርስቲያኔን በአንተ ላይ እሰራለሁ እንጂ ቤተ ክርስቲያናችንን አላለም። የኛ አይደለም። ወይም ቤተ ክርስቲያናችሁን አላለም። ወይም የሌላ የግል አንድ ሰው አላደረገውም፣ የኔ ብሎ ነው የገለጸው። ስለዚህ ቤተ ክርስቲያን ሁሌ ባለቤት አላት። ማን ነው? ኢየሱስ። ዛሬ ላይ ቅድም ብየዋለው ልድገመው፣ የኢየሱስን ሙሽራይኖቹን ቤተ ክርስቲያን እየደፈረን ይመስለናል፣ እያጎሳቆልናት ይመስለኛል። ምክንያቱም የአገልጋዩ የሚባለውና የሕዝቡ ልዩነት፣ በኑሮ በአስተሳሰብ ያለው ልዩነት፣ ሕዝቡ ያለው ጭንቀት፣ አሁንም በጣም ብዙ ቤተክርስቲያኖች ተተክለዋል፣ ተከፍተዋል። ከሁለት አንዱ ሊሆን ይችላል። ብዛቱን ስታይ የሕዝቡ ብዛት ወደ 30 ሚሊዮን እንግዲህ ያልፈናል የተባለ ነው በስታቲስቲክስ ሲቆጠር። ይህ ሁሉ አማኝ አለ ተብሎ ግን ለውጥ የለም። ብዙ ቤተክርስቲያን አንዳንድ ቦታ ላይ አንድ ፎቅ ላይ 2 ቤተክርስቲያን ታገኛለህ ይባላል። ቤተክርስቲያን ያው በኮቴሽን ውስጥ ይግባልኝ አለ። በጣም የሚያስጨንቁ የተወሰነ ግን ስናይ ለውጥ ግን የለም። ስናይ ህዝቡ አላረፈም። ስናይ በብዙ ነገር መልስ አላገኘንም። እና እውነት የኛን ነው የኢየሱስን ነው ቤተክርስቲያን ያለችው የሚል ጥያቄ እና ጳውሎስ ቢመጣ ምን የሚል ይመስላኛል ብዬ ምን የሚል ይመስላል ብዬ ብዙ ጊዜ ራሴን አጠይቃለሁ፣ አስባለሁና አንድ ቦታም ጠይቀውኛልና ድጋሚ ለጴንጤ ወንጌል የሚመሰክር ይመስለኛል ኢየሱስ ያድናል ብሎ። ስለዚህ ቤተክርስቲያንን በደንብ ማየት ይኖርብናል ብዬ አስባለሁ። ብዙ ጊዜ ሳገለግል ሰዎች እና እንደዚህ እላለሁ፣ የምወደው ክፍል ነው እላለሁ እና ሰብካ ደግሞ ሌላ ቀንም ሌላ ክፍል ጥቅስና በጣም ወደው ክፍል ነው እና አንድ ሰውዬ ምን አለኝ፣ አንተ የማትወደው ምን አለ ከዘፍጥረት እስከ ራዕይ እኮ አልከው ብሎኛልና ሁሉንም ክፍል ወዷለሁ።
አሁን ደግሞ ይበልጥ በተለይ የነካኝና ውስጤ በደንብ ያለው በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለው ክፍል በጣም ይነካኛል። ባነበው ቅር እንደማይለ ተስፋ አድርጌ። እሺ ምን ይላል? ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድም ልጅ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየ እና ቃልም ሥጋ ሆነ። ቀጥሎስ ጸጋንና እውነትንም ተሞልቶ በእኛ አደረ የሚለው ቃል በጣም ይነካኛል። ምክንያቱም ቃል ማነብ ቃልም ብሎ አስገባ አለው። ምክንያቱም ወደ ኋላ ይወስደናል ማለት ነው። ቃል ማን ነው ብሎ ቁጥር አንድ ይነግሩናል። በመጀመሪያ ቃል ነበረ። ማን ነው ቃል? ለአይሁድም ለግሪክ ሰዎችም የሚገባ ትርጉም ነው። በደንብ ይገባቸዋልና ሁለቱ ያውቁታል። አዲስ ነገር ማለት ነው የነገራቸው፣ የሚያውቁት ነው የነገራቸው። ቃል ነበረ ሳይሆን ገብቷቸዋል። ግን የነገራቸው እሱ በሚፈልገው መንገድ ግን ይገልጡታል። ያ ቃል ማን ነበር? ከእግዚአብሔር ጋር ነበረ ብሎ አስቀምጠው። ማለት ከእግዚአብሔር ጋር ነበረ፣ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበረ ብሎ አስቀምጣቸው። ከዚህ ድረስ ማን ይሄ ቃል ሲሉ ቃልም እግዚአብሔር ነበረ ብሎ አስደንጋጭ ነገር ተናገረ። ቃል እግዚአብሔር ነበር ማለት ቃል ሌላ እግዚአብሔር ነበር አይደለም ያለው። እግዚአብሔርን የሚመስል እግዚአብሔር አላለውም፣ ወይ ደግሞ ከእግዚአብሔር ጋር አንድ አይነት የሆነ እግዚአብሔር አላለውም። እግዚአብሔር ነበረ፣ ራሱ ቃል መለኮት ነበረ፣ አምላክ ነበረ ብሎ ያስቀምጡና የሆነ በተለይ በዛን ዘመን ለነበሩ ሰዎች እኛ አሁን ትንሽ ስለራቀን እንጂ ስሜት ያልሰጠን በዛን ዘመን ለነበሩ ሰዎች የሚያስደነግጥ ነገር ይሄ እግዚአብሔር የነበረው እና ምን አደረገ ስል ሁሉ በእርሱ ሆነ። በመጀመሪያ ቃል የነበረው ከእግዚአብሔር ጋር የነበረው ያ እግዚአብሔር የነበረው ሁሉ በእርሱ ሆነ፣ አንዳችስ እንኳን ያለ እርሱ አልሆነም ብሎ የገለጸውን ያንን ትልቁን ፈጣሪውን ያን የሚገርመውን እግዚአብሔር ምን አደረገው? ቁጥር 14 ላይ ሆነ። ምን? ሥጋ ሆነ። ያ እግዚአብሔር ነው ምድር ላይ የመጣው። አዎ። ሥጋ የሆነው አዎ። ሆነ። ቢካም ሆነ። ምን ማለት ነው? አምላክነቱን ትቶ አይደለም ሰው የሆነው፣ አምላክም ሰውም ነው የሆነው። ስለዚህ እግዚአብሔር ሰው የሆነበት ጥበብ ይገርመኛል። ለምን ካልከኝ እኛ የወደቅነው ሰይጣንም የወደቀው እግዚአብሔር ካልሆንን ብለን ነው። እንደ እግዚአብሔር ካልሆንን እግዚአብሔር ካልሆንን እንደው አንዳንድ ሳስበው ቢፈቅድልን ያው ወደቅን፣ ቢፈቅድልን ራሱ እንደው አቅሙ ሳይኖረን ነው የሞከርነው። እኛ ከፍ ብለን እሱ ለማዋረድ ስንሞክር እሱ ወርዶ እኛን ሆኖ ሰው ሆኖ መገኘቱ በጣም ሁልጊዜ ልቤን ይነካዋልና ታዲያ ምን ሆነ ስል በእኛ መካከል አደረ። ምን ተሞልቶ? ጸጋንና እውነትን ተሞልቶ። በጣም የሚገርም ቃል ጸጋና እውነት። ጸጋ ያለ እውነት፣ እውነትም ያለ ጸጋ ስለማይቆሙ ጸጋ ብቻ ቢባል እውነት ከሌለ የሆነ የሚያሞላቀን ይመስላል። ጸጋ አለ፣ ምን ችግር አለ? ምንድን ይመስላል? ግን እውነት አለ። ምን? እኛ ማን እንደሆነን የሚነግረን እውነቱን የሚነግረናል። እውነት ብቻ ቢሆን ማንነታችንን ስለሚያጋልጠው እንደነግጣለን። ደግሞ ጸጋ አለ የሚደግፈን። ሁለቱን ይዞ በመካከላችን አደረ ማለት ተበርናክል ደነኮነ፣ ድንኳን ሰራ በመካከላቸው። ልክ እስራኤሎች በመካከላቸው ድንኳኑ እንደነበር እግዚአብሔር ማደሪያ እንደነበር ልክ በመካከላችን ሆነ ማለት ነው። እና የእግዚአብሔር ሰው መሆን በቤተክርስቲያናችንም ቅዳሜ ያስተማርኩ ነው። በዛው ማስታወቂያ ለስራ ሰው መሆን ምን ያህል ዋጋ ምን ያህል ለኛ ፍቅር እንዳለው እኛን ለማዳን ምን ያህል እንደፈለገ የሚያሳይ ነውና የሚገርማችሁ የኛ እግዚአብሔር የማይታይ ብቻ ሳይሆን የሚታይም ሆኖ መጥቶ የሚነካ ሆኖ መጥቶ ማከራችን ማደሩ ሁሌ ልቤን ይነካና ኢየሱስ ሥጋ በጣም በዛ ዓለም ሥጋ እኮ ታዲያ ምን የሚባለውን ለመሆን መምጣቱ በጣም ያስደንቀኛልና ሁሌ የሚነካኝ ጥቅስ እሱ ነው። ሁላችንም ቢነካ ደስ ይለኛል። ባለቤቴ በዚህ ላይ ጥሩ ነች። መዝሙር ስለምትወድ ደግሞ ስለምትዘምርም ጥሩ ነች እና እኔ መዝሙር እሰማለሁ፣ ደስ ይለኛል እና ጌታን ተቀበልኩ በልጅነቴ አካባቢ ላይ በጣም ደጋግሜ የሰማሁት ተስፋዬ ጫላን ነው። በጣም ደጋግሜ የሰማሁትና የሚገርም በፊት ምን ነበር የማደርገው? መዝሙሩን ነበረ የድሮ ቴፕ እናንተ አታውቁም ለካ የዘንድሮ ትውልድ ናችሁ። እኛ በድሮ ቴፕ ላይ ሪከርድ ያደርጋል። የድሮ ክሩ ያ ክሩን የምናሽከረክረው ጠፍጥፈን የምናስገባው ክሩ ሪከርድ ያደርጋልና የፋዘር መዝሙር ደልቼ ነበር የህንድ ዘፈን የምቀዳበት የነበረውና
ያኔ በጣም የሰሙት መጀመሪያ ጊዜ ተስፋዬን ጫላ ነበር። ልቆ ምንድነው የመዝሙር እየተሰማው የተስፋዬን ጫላ መዝሙር ሰማሁትና በጣም ደስ ብሎኝ ነው ለሊት ሙሉ ሰምቼው ለሊት ሙሉ አደረበት እንቅልፍ የመጥቶ ተኝቼ ሁሉ ቴፑ እየገለበጠ ጎረቤት ያንኳኩቶ አረባ ክልተኛ በዝጋልኝ ብሎኛልና እሱን በጣም ወደዋለሁ። ጥሩ መዝሙሮችም ከሱ ሰምቻለሁና የተስፋዬን ጫላ መዝሙር ደስ ይለኛል። ሌላው ምን ያገኘው ይደግ እነ ታምራት ኃይሌ ተስፋዬ ጋቢሶ በጣም ደስ ይሉኝ በጣም ወዳቸው ነው። ለምን የምትወደው መዝሙር የትኛው ነው የሚለው ጥያቄ በጣም ብዙ ነው የምወደው። የትኛው እንደምጠቅስ ራሱ ግራ ገባኝና እስኪ መስቀል ስርን ወደዋለሁ። ወጣቶች በጣም እንደምወዳቸዋለሁ። ኢነርጂ አለ፣ ፓሽን አለ በጣም እና ደስ ይለኛል። በልጅነትና በትልቅነት መካከል ያለ እድሜ ስለሆነ ሁለቱንም ባህሪ እና ታያለ ወጣቶች ላይ እና ደስ ይላል በጣም ደስ የሚለው። ሌላው ደግሞ በጣም የሚወደድላቸው ያው ብዙ ጊዜ እንዳልኩ ከወጣቶች ጋር ያሳለፍኩት ምናልባት ይህንን ቪዲዮ ራሱ ወጣቶች ካሉ ዘኪ ምናምን እንደሚሉ ተስፋ አደርጋለሁ። እና ብዙ ወጣቶች ሲያዩ ሳሳልፍ ራሱ ሲጠይቁ ራሱ ፊት ለፊት ነው ደስ ይላል። ለምን እንዴት ምንድን ነው ምናምን የሚሉ ጭንብል የላቸውም፣ ማስመሰል የለባቸው፣ ነፃ ናቸው። ነገ ትልቅ ተስፋ ስላላቸው ዛሬ ላይ በነፃት ነው የሚያወሩ። ቢቀየመኝስ ነገ ቢሸሸኝስ እንደዚህ ሆንስ የሚል ልብ የላቸውም እና በጣም ይህንን ባህሪያቸውን ወዷለሁ። ምንድነው የምትመክራቸው ካልከኝ ኃይል ያለው በመስዋዕትነት ነው እና ኮንፈርት አሁን ዓለም በጣም እየሰበክ ያለው ኮንፈርትን ነው። ማስታወቂያ ቲቪ ማስታወቂያው ራሱ ካየኸው በጣም የሚያቀልል ላይፍ ነው የሚመስለው። የኛ ቤት ሶፋ ይልሃል፣ የኛ ቤት እንትን በቃ አሪፍ ነው፣ ዘና የምትሉበት ጊዜዎትን ይቆጥቡ፣ ሰዓቶትን ይቆጥቡ፣ ጉልበቶትን ይቆጥቡ፣ ዘና ይበሉ ምናምን የሚል ማስታወቂያዎች በጣም ይበዛሉ ስታይና አንዳንዴ ያስባለሁ እሺ ቆጥቤውስ ጊዜ ምን ላድርገው ብዬ አስባለሁ። ምንድን ነው የምናረግበት? ራሱ ለመቆጠብ እኮ ጊዜ ለመቆጠብ የምታረግበትን ነገር ማወቅ አለብና አንዳንዴ ማስታወቂያዎቻችን ራሱ ኮንፈርት ናቸውና የአሁኑ ወጣት በጣም በብዙ ኮንፈርት እንዲታጀው በቃ ላይፍን ቀለል እንዲልለት በቃ ምርጥ ህይወት እንዲኖር በጣም ነው የሚሰበከው። በዚህ የተነሳ መስዋዕት የመክፈል መከራን ለመቀበል በክርስትና የሚመጣውን በቅድስና የሚመጣውን እግዚአብሔርን በመፍራት የሚመጣውን ደግሞ ለማደግ የሚያስከፍለውን መስዋዕትነት ለመክፈል ፍቃደኛ ያለመሆን ነገሮችን ለዘብ አድርጎ የሚያዝ ነገር አያለውና እንደዚህ ብዬ ነው የምመክረው። እግዚአብሔር ኃይል የሚለቀቀው በመስዋዕትነት ነው። እግዚአብሔር መስዋዕትነትን ሲያይ ኃይል ይለቃል። አብርሃምን ይኸው ልጁን ሊሰዋ ሲል ነው እግዚአብሔር ተውሎት በራሴ ማልኩ ያለው። ኢየሱስ በመስዋዕትነቱ ነው ይህን ሁሉ ክብር ያመጣው። እነ ጳውሎስ እነ ሲላስ ሌሎቹንም አገልጋዮቻችን የነበሩትን አባቶች ሐዋርያቶች ስናይ የከፈሉት መስዋዕትነት አይነምጣል። ቤተክርስቲያን ራሱ ፌል ያደረጋት ብዙ ጊዜ ኮንፈርት ነው። ሲሳካላት የሚያችላት በተለይ ከ325 ወደዚህ ያለው ውድቀታችን ስታይ የህዝብ መብዛት፣ የገንዘብ መብዛት፣ መንግስትና ቤተክርስቲያን መጋባታቸው፣ ድንበሯን አለማወቋ ውድቀት ፈጥሯል። እና የአሁኑ ጄኔሬሽን ምን ትላለህ ካልከኝ መስዋዕት ለመክፈል አትፍራ፣ ዋጋ ለመክፈል አትፍራ። እግዚአብሔር በተሰጠንለት ልክ ነው የሚሰጠን። አቬይላቢሊቲ ኢዝ ፓወር፣ መሰጠት ኃይል ነው። እግዚአብሔር የሚሰጥለትን ትውልድ ይፈልጋል እና የምንከፍለው መስዋዕት የሚበቀለው ኢየሱስ ራሱን ሲገልጥ እንደ አንድ ስንዴ ዘር ይገልጠዋል። ያቺ ካልወደቀች ጠረጴዛ ላይ ከተቀመጠች፣ ሶፋ ላይ ከተቀመጠች፣ ኮንፈርት ቦታ ላይ ከተቀመጠች አትበቅልም፣ አታፈራም፣ ብዙ መሆን አችልም። ወድቃ መሬት ላይ አፈር ነክቷት ጭቃ ነክቷት በስብሳ መሬት ውስጥ ገብታ ከሆነ ግን ብዙ ታፈራለች። መስዋዕትነት ኃይልን ይገልጣል፣ ውስጥ ያለን ዘርን ይገልጣል እና እግዚአብሔር የከበረን ነገር በሸክላ ውስጥ ነው ያስቀመጠው። ስለዚህ ምን ትላለህ ካልከኝ ለእኔም ለነሱም እንዲህ ነው የምለው፣ ያንን ሸክላ መስበር የከበረው ነገር እንዲወጣ የሚል መልእክትና አስተላልፋለሁ። አመሰግናለሁ። በጣም አመስገን የምፈልገው ብዙ ሰዎች ያውቁታል፣ ባለቤቴ ነው። በጣም ነው የምወዳት እና ከእኔ ጋር ምንም ሲሆን ምንም ለመሆን ስለወሰነች በጣም አመስገን እንፈልጋለሁ። ሁላችንም የሌሎች ምርጥ ሰዎች ውጤት ነን። ብዙ አስተማሪዎች አሉ ያስተማሩኝ። አንዳንዶቹ በሩቅ ነው የሚያውቁኝ ማለት በአካል ላገኙኝ ይችላሉ። አንዳንዶቹ በአካል አይተውኛል እና ብዙ አስተማሪዎች አሉ ያስተማሩኝ እና የሩቅ ያለው ልጃቸው ነኝ፣
የነሱ ትምህርት ውጤት ነኝ። የነሱ እነ ተስፋዬ ማነው እነ ማሙሻ እነ ተስፋዬ ሮቤላ ሌሎችም በጣም ብዙ አሉ። በዚህ ትምህርት በክርስቲያኖች ውስጥ በጣም ሳፖርት ያደርጉ ይደግፉኝ እና በጣም ነው የምወዳቸው። እነ ሰለሞን አለ እነ ጋሽ ንጉሴ አሉ ያሬድ ወንጌላ ያሬድ ጥላውን አሉ እና በጣም ብዙዎች ለዘለዘቻለሁ። የነሱ ትምህርቶች በጣም ለውጠውኛል። ስተት ላይ ነበርኩ መልሰውኛልና በጣም ነው የምወዳቸው አከብራቸዋለሁ። ክርስትናን በደንብ እንዳውቅና በተለይ ለመጽሐፍ ቅዱስ ልቤ እንዲከፈት ረድተውኛል እና ዋን በደንብ ማመስገን ባለቤቴን ነው። በጣም ነው የምወዳት። ማስተላለፈው መልእክት ምንድነው ካልከኝ ተቀጥረናል። ኢየሱስ ቀጥሮናል። ስለዚህ እንደ ተቀጠረ ሰው መኖር አለብን የሚል መልእክት አለኝ።